ይህንን መልእክት ሁላችሁም 5 ጊዜ ኮፒ ሊንክ ያርጉ፣ ለሰይጣን ሼር ያርጉ፣ ለሰይጣን ሼር ያርጉ። ሰምታችኋል? ሼር ያርጉለት። ሰይጣን ስማ፣ ኑሮ ተወዷል። ውድ በጣም 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 ውድ ሆኗል። ሁሉም ነገር ተወዷል። ኑሮ መኖር ከብዶናል። ስለዚህ ማለት ነው አንድ ትልቅ ምክር መመክሪ ነገር ያለ ምንድነው? እሱ በቃ ምንድነው ያረዳ ልጅ አይደል ይገባል አይደል? ይቅርታ ጠይቅና እግዚአብሔር ጋር ይቅርታ ጠይቀ በስነ ስርዓት እኛም ወደ ገነት እንመለስ። ሞትም ይጥፋ፣ ሰው እንዳለ በሰላም ይኑር። ገነት ገብተን ራቁታችንንም ቢሆን ብንኖር ይሻላል። ውድ ነው በጣም ልብስ ተወዷል። መብላት አቅቶናል። ገነት ውስጥ ያሉ ፍራፍሬዎችን እየበላን መኖር እንፈልጋለን። ስለዚህ አደራ ሰይጣን ይቅርታ ጠይቅ፣ ተመለስ፣ ጸባይተኛ ሁን፣ ስራን ስራ፣ ተስተካከል። አመሰግናለሁ። ለሰይጣን ይህን ቪዲዮ ሼር አድርጉለት። ስርዓት ያዝ፣ ጥፋት አይና